ራሴን ላጠፋ ነው እያለች ባለበት አረገዘች አሉ ሄርሜላ በድንገት። አርፎ ያለ መቀመጥ ውጤቱ ነውና እዚህ ያደረሰሽ በቻይ ወደህና የሰው ባል አፍቅረሽ ኧረ አንቺስ የጉድ ነሽ። ዛሬም አላረፈም አይንሽ ከሱ ላይ አትለየኝ አልሽው ደግመሽ አስመሳይ። እንደው ምን ፍጡር ነሽ ማሰቢያ የሌለሽ ከሰው ባል ላይ ወድቀሽ ትንፈራፈሪያለሽ ኧረ አንቺስ የጉድ ነሽ። ለምንድን ነው ግን አንዳንድ ሴቶች ከሞላ ወንድ ባለትዳር ወንድን በጣም የሚወዱት? ማለት ብዙ ሲንግል ወንድ በሀገሩ ሞልቶ ያገባን ወንድ በብዙ የሚፈልጉ ሴቶች አሉ። ለምን ይመስላችኋል? ቤት ሊፈርስ እንደሚችል እያወቁ ልታለቅስ የምትችል ሴት እንዳለች እያወቁ የነሱን መጨረሻ ላያምር እንደሚችል በልብ ስብራት ሊጠናቀቅ ሁሉ እንደሚችል እያወቁ ለምንድን ነው የሳት ጨዋታ የሚያደርጉት ከባለትዳር ወንድ ጋር ፍቅር ለመመስረት በጣም የሚፈልጉት? ስለዚህ ጉዳይ ብዙ ላይ ነገር ይችላል፣ ግን የአደባባይ ሚስጥር ነው። ብዙዎቻችን የምናውቃቸው ታሪኮች አሉ ከባለትዳር ወንድ ጋር ፍቅር ጀምረው አንዳንዶቹ ኦፍ ኮርስ አፋተው ያገቡ አሉ። አንዳንዶቹ ደግሞ በጣም ልባቸው ተሰብሮ የሚያሳዝን መጨረሻ ያሳለፉ እናውቃለን። ባለትዳር ወንድ ብዙ የሚገኝ አይደለም። ምክንያቱም የሥራ ኃላፊነት ብቻ አይደለም፣ የቤተሰብ ኃላፊነት አለበት፣ ልጆችን ማሳደግ አለበት፣ የትዳር ኃላፊነት አለበት። ቢዚ ነው። እንደ ሲንግሉ ብዙ ሰዓት ሰጥቶ ከሷ ጋር ጊዜ ላይ ያሳልፍ ይችላል። ስለዚህ እሱ ብዙ አለመገኘቱ ለሷ ብዙ አለመደወሉ ኦኬ ቫልዩብል ነው ማለት ነው። የተሻለ ዋጋ እንዳለው ልታስብ ትችላለች። በቀላሉ አለመገኘቱ ብዙ ጊዜ አለመገኘቱ ውድ ቦታ እንዳለው እንድታስብ ስለሚያረጋት ለሷም ሰልፍ ስቲማ የሆነ ቡስት ያደርጋል። እሱ እኮ ቢዚ የሆነ ሰው ነው ብላ እንድታስብ ያደርጋል። እንዴ ሆስፒታል ሐኪም ቤት እንዴት ሙሉ ቼክአፕ ተደረገ? ሰምረ ነው ናት እንዴ እንደዚህ ሆነሽማ እንዴት ታዲያ ታደርጊ?